ያው አልፈራም እንዴ ጎመተችው ምን ሆነሽ ነው? ዘንድሮማ ተነስታችሁበታል። ስሙ ካላወቃችሁ ላስረዳችሁ እንጂ ይህ ነገር እኮ በጎች ዘራቸውን ከትውልድ ወደ ትውልድ የሚያሻግሩበት እንዲሁም የሚራቡበት ማቆሪያ እኮ ነው። ኢትዮጵያ ውስጥ እውነት እኮ ነው። በጉ ሲታረድ ድምፁ ብቻ ነው የሚቀረው የሚባለው። እኔማ ከዚህ በፊት ሲጠብሱ ነበር ማየው። አሁንማ ዳይሬክት ረሚም በይ ሂጂና ቼክ ተደረጊው። አንድ ጎረምሳ የሆነ በግ የዛሬ 9 ወር ከሚንግሱን ማማ ሚል ግልገል መውለድሽ አይቀርም ተናግሬያለሁ። ለዛ ነዋ በፊት 8 እና 7 ሺህ ብር የነበረ በግ አሁን 25,000 30,000 ብር የሚሉት። ኦሆ እንዴ ልጅና እቺም ሆነኛ ማትመለስም ነገ ጠብሰሽ ትፈይብኛለሽ። ተው ብል አይደል እንዴ ጭራሽ ዳይሬክት ላይቭ ላይ እንደ ጆርዳና ኩሽና ሾው እየጠበሳችሁ መብላት ጀመራችሁ። ምንድነው የምትበይው ብልሽ እንኳን ድፍረቱ አለሽ ለመመለስ ምን እንደምትበይ ልንገርሽ ወንድምሽ የምትበይው። አዎ ለነገግሬ ይቅርታ አድርጉልኝ። አካፋና አካፋ ዶማን ዶማ እያልን ካላስረዳን ጊዜው ከፍቷል። ፌሚኒስትና ኮሎኒስት አሰማርታችሁ ወንዷ ልመለስ ሲላችሁ ጭራሽ ንዴታችሁን የበቅጥ ላይ መወጣት ጀመራችሁ። ስንት ዘር እንደበላሽ አላወቅሽም። መሆን ምንድነው እንደሚያንጨረጭር ለምትሉኝ ከነገርየው ጋር በቀጥታም ሆነ በተዘዋዋሪ በስም ስለምንገናኝ ነው። አዎ የሱም ቆ የኔም ቆ ቆረቆንዳ ለማለት ነው። ቀልድ ነው ሳቁ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ ማድረጋችሁ እንዳትረሱ። ባህሌን ያደኩበትን እኔ ወደዋለሁ። ባህሉን ወጉን ዳንሱ ላይ እና ባህሉ ላይ እናተኩር ወይስ ወጣ አልወጣም ኧረ ወጣ የሚለውን የዶላር ግሽበትና የሰሞነኛው ውድ እህታችን እንግዲህ ልታሳየን የሞከረችው ሁለት ብሔሮችን እንዴት አድርጋ በኩል ዛት መጫወት እንደቻለች ነው። ምን እንተግብር? ዳንሱን ብንሞት ነው ብናለቅስ ነው የሚሻል። ተጨነቅን። በተለይ እኔ ነብሴ ወጣች። አሁን በአንድ ጊዜ 3 አይነት ነገር ማስተናገድ ማሳለጥ የሚችል ሰው ካልሆነ በስተቀር ይሄን ቪዲዮ ሊረዳው አይችልም። ስለ እውነት አዎ እንዴ። ለማንኛውም ሳናስባቸው ነው እንዲህ አይነት እድሎች ትልክ ብሎ ሊያመልጡ እንጣጥ የሚሉ። ጥሩ ልጅ ነች ደግሞ ቆንጆ እኮ ነው። ለማንኛውም ዳንስና ዳሰሳ ብንለይ ጥሩ ነው። እኛ ዳንሱን እንገምግም ወይስ ወደ ዳሰሳው እንሂድ? እንደዚህ አይነት ነገሮች ትንሽ ከባህልና ከወጋ ክላሽ ሊያደርጉ ስለሚችሉ ማስያዣ የተፈጠረው ነገሮችን ደበቅ ጨመቅ ለማድረግ ስለሆነ እየተጠቀማችሁ እኛም አንጨነቅ። እንዴ ምን ልሁን በቃ አልጨነቅ በቃ። ለማንኛውም ፀጉርሽ ላይ ያደረግሽውን ቡልጋጫ ከለር ጌጥ እኔ የከለር ችግር ስላለብኝ ነው። ደግማችሁ ሳታዩት ያያችሁ ሰዎች ኮሜንት ላይ ብታስቀምጡልኝ እወዳችኋለሁ ባይ ነኝ። ኮፒ ሊንክ፣ ሼር እና ሪፖስት ማድረጋችሁ እንዳትረሱ። ፎሎውም እንዳይቀር። ቴንክ ዩ። ወይ የአማዶ ተራራው ስቆጣ ነው በስተርጅና ሙሽርና አሉት እየመናሹ አንዳንዴ ብሽ ይልብኝና ተሸክሜ ጫንቃይ ላይ አስቀምጬ ቪዲዮን እየሰራው ነው የሚመስለኝ። ጌታ ሆይ እኔን እንደዚህ ለጋላ አድርገህ ፈጥረኝ ብል ሲያንሰኝ ነው። ስንት አውላቂጥ የበዛባት ሀገር ላይ እንዲህ በሞኖፖል የክፍለ ከተማ መቀመጫ በአንድ ለብቻ ነው ወይስ ቦርቦር አስደርጌ 3 አክሱምና የዘበኛ ቤት ላስወጣልሽ? ጥሩ ግንበኛ ቃለሁ አይስዌር አይጋድን እንደውም ታሪካዊም ተወኛለሽ። ምን ነው እኔ አሁን የሰውነት ነው እንዳልናገር ግን በዛና ተንዛዛ። ደቡ ቀሚስም ቢሆን እኮ ጣል ቢደረግ ጥሩ ነው። እድሜ እኮ የሚባል ነገር አለ። አንዳንዴ እድሜም እኮ ያሳፍራል። ነው እኔ ንብረቱ አነጋግሮኝ አይደለም ግን እንደዚህ አይነት ነገር ላይ ጋድ ሲወጣ ኦልሞስት ኪሎ ሜትሩ ያለ ነው ያስታውቃል። ጀለጥ ባረክ 36 37 ጠብ ሲሉ ነው የሚታየው። ቢሆንም ስንት የሚሳሳቱ ወንድሞቻችን ስላሉ አሁን በዚህ ጊዜ ከበድ ያለው አፒታይት ከውጭ ምግብ ከቤት ሆኖብን ስለተቸገረን እባካችሁ አፒታታችሁን እዛው ደበቅ አድርጉልን። ይደበቅ ገሸሽ። እናንተ በዚህ እድሜያችሁ ተው ልጆች ይሄ አይደረግም ፉፉ ነው ካካ ነው በምትሉበት ዘመን እኛ ተው ማማ ይሄ አሙሙ ነው ይባላል ብለን መናገር አለብን? የለብንም በመነዳችን እንዴ። የበደና እንዳገት ተይስላት ያው እንደፈራውት
አርጎ ገደላት አሉ። ኧረ ተው አቦዮ፣ እኛ እኮ ለራሳችን ለማግባት ሚስት ለመምረጥ ተቸገርን። ይሄው ነው እንግዲህ ይሄው ነው ዳስ ምንም ልጅ በሆድ ሲያዝ ደበቅ ሸፈን ይደረጋል። እናቴ እርግዝና እኮ ነው ያልሽው። እኔ ወንድምሽ ልንገርሽ እንጂ አካባቢሽ ላይ ያሉ ገልቶችማ ምንም በጀ የሚሉሽ አይደሉም። እርግዝና ማለት የሚሸፋፈን የሚከዳደን ነገር ነው። ሰው ነው ሆድሽ ውስጥ ያለ። እንደዚህ አይነት አልባሌና ከባህላችን ወጣ ያለ ስነ ምህዳሩን የሚያጠፋ ሰብአዊ ድርጊት ለወትሮም እኛ ማንወደውም አይፈቀድም። አሁን በዚህ ጊዜ እንደው እግዚአብሔር ምሕረቱን አበዛልን እንጂ በእርግዝና ጊዜ ጤነኛ ልጅ ይስጠኝ ተብሎ ይጸልያል እንጂ ስንት ህመም አለ፣ ስንት በሽታ አለ። እናንተስ እንደሆነ አንዴ ቅጣችሁንም የጣላችሁ ናችኋል። ባይሆን ለልጁ አስቡለት። ለማንኛውም ክብራችሁን ለመንካትና እናንተን ለማስቀየም ሳይሆን ድርጊታችሁ የበል የማያሰኝና የሚገጸጽ የሚቆነን የማይታሰብ የማንወደው ነው። በዚህ ሰዓት የሚያስፈልግሽ ገብስ ማስወቀጥ፣ ዳይፐር፣ ወተቶችን ሙቃሙቅና ለገንፎ የሚሆኑ እህሎችን ማዘጋጀት ነው እንጂ አንቺ ከገነ ግብረ አበርሽ ሸቅለባብ እንትባብ ትያልኛለሽ አይደል? አንዴ ይሄ ተደርጓል። ይሄን ቪዲዮ ለምታዩት ግን አቅራቢያችሁ ላይ እንደዚህ አይነት ነገር ሲፈጠሩ ከልክሉ። ምክንያቱም ሰውም እግዚአብሔርም አይወደውም። እንደው ለሰይጣንም እየከበድን መተናል እንዴ። ፈጣሪንም ተፈታተናል፣ ሰይጣንንም ተፈታተናል እንችላለን። ኧረ እባካችሁ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ መደረጉ እንዳይረሳ። ደግሞ እኮ ወዳችኋል። ምክር ትሰማላችሁ ሁለታችሁ። Joshua the Lion with the lion, see Joshua the Lion, and Joshua the Lion with the lion, see and Joshua the Lion, Joshua the Lion with the lion with the lion with the lion with the lion. Rockstar dropped it again. እኔ የምለው የኑሮ ሁኔታ እኮ ሁላችንም ነው የነካል። ይሄን ያህል ከሙታን ጋር መሳፈጥ ምን የሚሉት ነው? ነገም እኮ አንተም ወደዛው ነህ። አግድም ቁጭ ትላታለህ። መቃብር ላይ በቀረጫት ከጠላ ጋር ይቅሙና አናቱ ላይ ወጣል። ይኸው ውጤቱን ተመልከቱት። እጃችሁን ወደ ላይ ሮፍናል ድሮፒት አጌን እንደው ኑሮ ድሮፒት አጌን ይሁንብህ። አንተ የሰው ወይጦ ቀንድባም እኚህ ነበር ጦርነት ከገብዝ ጋር ስንሰለፍ ፊት ማስቀመጥ። አው ረሚም ተደርገው ፊክስ ናክስ ሪላክስ። ለማንኛውም ምን ሰራውን ቪዲዮዎችና ማይሰሩ ቪዲዮዎችን መለየት ጥሩ ነው ብዬ አስባለሁ። ህፃናት አሉ ነገ ላይ አንተን ተከትለው ሄደው ማድረግ ይፈልጋሉ። ተለክፋል። አብዛኛው ቪዲዮዎችን ሳይ መቃብር ቦታ ነው። ምኞትህን ይስጥ እንዳለለ ያጅ ነህ፣ እኔም ተከታይ ነኝ፣ ሁለታችንም ሟች ነን። ምን ነው እንደዚህ ስፖንሰር አድርጉኝ እኔም አብሬ ልተኛ አልክ። የመቃብር መጋኛ ቀልድ የሚያውቅ እንዳይመስልህ፣ በጩኸታ የሚወጣ አይደለም። አንዱ እዛው ድንጋይ ላይ ቁጭ ባልክበት ጣል ባርጎ ርፍ ትላታለህ። ጸጥ ያለ ቦታ ላይ ብዙ ባትገኝ መልካም ነው። ኢትዮጵያውያን ለሬሳ ያለንን ክብር እያወቅ እንደዚህ ቀልድ መቀለድህ በጣም እናም በህይወት መኖርህ በጣም የሚገርምና አጃይብ የሚያሰኝ ነው። ኢትዮጵያውያን እኮ ስንታመም የ50 ብር መድኃኒት አተን ስንሞት 50 ብር ያረዳን ሰው በ50 ሺህ ብር የሬሳ ሳጥን ነው የሚቀብረን። እያወቅ ተመለስ፣ ተመከር። ገብቶሻል ነው ላስገባልሽ ድጋሚ